ሰላም ቤተሰቦች እንደምቆያችሁልኝ ዛሬ ላይ ማለትም ሚያዝያ 3 ስለ ጀነራል ታደሰ ወረደ ምን ተባለ? የፋሲካ ገበያስ ለምን እንደዚህ ናረ? ኢትዮጵያና ቡሩንዲ የባህር ላይ ጥምረትስ ምን ይመስላል? የሚሉትን ጉዳዮች እንቃኛለን። አብራችሁን ቆዩ። ጠቅላይ ሚኒስትር ጽሕፈት ቤት የሌተናል ጀነራል ታደሰ ወረደ ስልጣን ዘመን ለ1 ዓመት እንዲራዘም መወሰኑን አስታውቋል። ይህም ውሳኔ በህወሓት በኩል ተቃውሞ እየገጠመው ነው። ይህም ውሳኔ የፕሪቶሪያውን የሰላም ስምምነት ይጣረሳል በማለት ተቃውሞውን እየገለጸ ይገኛል። በመቀጠልም ጠቅላይ ሚኒስትር አብይ አህመድ ከቡሩንዲው ፕሬዝዳንት ኢቫሪስት እንዳይሺሚዬ ጋር በአዲስ አበባ ተወያይቷል። ሁለቱ መሪዎች በምስራቅ አፍሪካ ሰላምና ጸጥታ ዙሪያ ለመስራት የተስማሙ ሲሆን ኢትዮጵያ ከፓኪስታንና ከጅቡቲ ጋር ለመመስረት ያሰበችውን የባህር ላይ የደህንነት ጥምረት ማለትም ማርሻል አሊያንስ የሚባለውን ቡሩንዲ እንደምትደግፍ ተገልጿል። ቻናላችን አዲስ መሆኑ ይታወቃል። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳባችሁን ደግሞ በኮሜንት አሳውቁን። በመጨረሻም እሁድ የሚከበረው የትንሳኤ በዓል ምክንያት በማድረግ በዋና ዋና ከተሞች የገበያ ግርግር ቢታይም የዋጋ ንረቱ ግን ተመልካቹን እያስመረረ ይገኛል። ወደ ዋናው ነጥብ ስንመጣ ምስራቅ ማለትም በኢራን ዙሪያ ባለው አለመረጋጋት የነዳጅ ዋጋ በመጨመሩ ከክልል ወደ አዲስ አበባ የሚገቡ የቁም እንስሳት ዋጋ በእጥፍ ጨምሯል። አንድ መካከለኛ በግም ከ15000 እስከ 20000 ብር እየተጠራ ይገኛል። በቀጣይ ቪዲዮ እስከምንገናኝ